ሰላምና ጤና ይስጥልን የአምዛራ ሚዲያ ቤተሰቦች ለአሁኑ ያሰናዳናቸውን መረጃዎች ወደ እናንተ ማቅረብ እንጀምራለን። በቅድሚያም አበይቶቹን በኦሮሚያ ክልል ምዕራብ ሸዋ ዞን በተፈጸመ ጥቃት ህጻናትን ጨምሮ ከ25 በላይ ሰዎች መገደላቸውን የአካባቢው ነዋሪዎች ለጣቢያችን ተናገሩ። ቀዳሚው ጉዳያችን ነው። የፋኒት ባለሙያስ ቤተሰቦች በፌዴራል መንግስቱ የጸጥታ ኃይሎች ታፍነው መወሰዳቸው ተመላክቷል። በዝርዝር እንቃኘዋለን። ጣናነሽ 2 መርከብ ስራ ማቆሟን የባህር ዳር ከተማ የመረጃ ምንጮች ተናግረዋል። እናስደምጣቸዋለን። በአማራ ክልል ምስራቅ ጎጃም ዞን ሸበል በረንታ ከ2000 በላይ ህዝብ የተሳተፈበት ህዝባዊ መድረክ መካሄዱን የፋኖ ኃይሎች አስታውቀዋል። ዝርዝር ጉዳዩን አሰናድተናል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እጃዊ መተከል 4ኛ ክፍለ ጦር ለተከታታይ 6 ወራት ያሰለጠናቸውን 3ኛ ዙር ኮማንዶና የእግረኛ ሰራዊት የፋኖ አባላትን ማስመረቁን አስታውቋል። ታደምጣላችሁ። በድሬዳዋ ደወል የባቡር ጣቢያ በደረሰ አደጋ ከ14 ያላነሱ ሰዎች ህይወት ማለፉ ተመላክቷል። እንቃኘዋለን። የዓለም የምግብ ፕሮግራም በኢትዮጵያ ከ1.5 ሚሊዮን በላይ አርሶ አደሮችና አርብቶ አደሮችን እየረዳ መሆኑን አስታውቋል። እኒህና ሌሎች ጉዳዮችን ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁን ትሆኑ ዘንድ በአክብሮት እንጋብዛለን። መልካም ቆይታ። በኦሮሚያ ክልል ምዕራብ ሸዋ ዞን በተፈጸመ ጥቃት ህጻናትን ጨምሮ ከ25 በላይ ሰዎች መገደላቸውን የአካባቢው ነዋሪዎች ለአምዛራ ሚዲያ ተናገሩ። ኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ ጥቅምት 9 ቀን 2018 ዓ.ም በተፈጸመ ጥቃት ሴቶችና ህጻናትን ጨምሮ ከ25 በላይ ሰዎች መገደላቸውን ነዋሪዎች ተናግረዋል። የአካባቢው ነዋሪዎች ጥቃቱን ያደረሱት በአካባቢው ይንቀሳቀሳሉ ያሏቸው የፋኖ ታጣቂዎች መሆናቸውን አክለው አንስተዋል። ታጣቂዎቹ ከጉራጌ ዞን አብሸጌ ወረዳ ተሻግረው ኖኖ ወረዳ በምትገኘው ኦሎ ድንቄ ቀበሌ ቤት ለቤት በመዘዋወር ሽማግሌዎችን ህጻናትንና ነፍሰ ጡር ሴቶችን ሳይቀር ገድለዋል ሲል የኖኖ ወረዳ ነዋሪ ተናግሯል። በተመሳሳይ መልኩ ሌላኛው የወረዳዋ ነዋሪ እንደሚናገሩት ከሆነ በምሽት ካበሽጌ የመጡ ታጣቂዎች በመጀመሪያ በስለት መሳሪያዎች ጥቃት ከፈጸሙ በኋላ ተኩስ በመክፈት ጥቃት አድርሰዋል ብሏል። ነዋሪው እስካሁን 29 ሰዎች ቀብረናል፣ 6 ሰዎች ደግሞ ለሕክምና ወደ ሌላ አካባቢ ተልከዋል፣ 2 ሴቶች የት እንደደረሱ እስካሁን አልታወቀም ሲል አክለዋል። የፋኒት ባለሙያስ ቤተሰቦች በፌዴራል መንግስቱ የጸጥታ ኃይሎች ታፍነው መወሰዳቸው ተገለጸም። ከሰሞኑ በፋኖ ኃይሎች ስምሪት ሰጭነት ተልእኮ ላይ ያለች በመከላከያ ሰራዊቱ እጅ የወደቀችውና አሰቃቂ ግድያ እየተፈጸመባት ባለሙያስ ቤተሰቦች ሀዘናቸውን እንኳን በወጉ ሳይወጡ መታፈናቸውን ነዋሪዎች ለጣቢያችን ተናግረዋል። በአማራ ክልል ባለፈው ሳምንት ውስጥ ብቻ በውጊያ ሂደት የተማረኩና ጡት መቁረጥን ጨምሮ አሰቃቂ ግድያ የተፈጸመባቸው ሴቶች 3 ሲሆኑ ድርጊቱ ብዙሃኑን እያሳዘነ እንደሆነ እየተነገረ ይገኛል። ድርጊቱ ብዙሃኑን ማሳዘኑን ተከትሎም የፌዴራል መንግስቱ የሟች ቤተሰቦችን በማፈን ጉዳዩን ለማስተባበል እየሰራ እንደሚገኝ ነው የተመላከተው። የፌዴራል መንግስቱ በተለይ የሟች ቤተሰቦችን ቃለ መጠይቅ በማድረግ መለስተኛ ዘጋቢ ፊልም ለመስራትና ማህበረሰቡን ለማወናበድ ወይም ግራ ለማጋባት ማቀዱን ነው የውስጥ ምንጮች የተናገሩት። በቅርብ ወደ ሀገር የገባችው ጣናነሽ 2 መርከብ ስራ ማቆሟን የባህር ዳር ከተማ የመረጃ ምንጮች ተናገሩ። ጣናነሽ 2 መርከብ ከቻይና ጀምሮ እስከ ጅቡቲ፣ ከጅቡቲ እስከ አፋር፣ ከአፋር እስከ አዲስ አበባና ጣና እስክትደርስ ድረስ በቀጥታ ስርጭቶች የታጀበች ሲሆን ጣና ደርሳ ስራ ማቆሟን የመረጃ ምንጮች ተናግረዋል። የፌዴራል መንግስቱ ጣናነሽ 2 ለተለያዩ ፖለቲካዊና ዲፕሎማሲያዊ ግብአቶች የተጠቀመባት ሲሆን አሁን ላይ ሞተሯ እንደማይንቀሳቀስ ነው ምንጮች ያረጋገጡት። መርከቧ ጣና ለመድረስ በተለይ ድልድይና መሰረተ ልማቶች ላይ ከፍተኛ ውድመት ያስከተለች ሲሆን 1 ወር ሳትሰራ መቆሟ ግር እንዳላቸው የከተማዋ ነዋሪዎች አክለዋል። መርከቧ ጣና ሐይቅ ከደረሰች በኋላ ሞተሯ ሊነሳ ባለመቻሉ የጥገና ባለሙያ እየተፈለገ እንደሆነ ደግሞ ከጣና ሐይቅ የጀልባ ትራንስፖርት ባለሙያዎች ማህበር የተገኘው መረጃ አስረጅ ነው። በአማራ ክልል ምስራቅ ጎጃም ዞን ሸበል በረንታ ከ2000 በላይ ህዝብ የተሳተፈበት ህዝባዊ መድረክ መካሄዱን የፋኖ ኃይሎች አስታወቁ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 8ኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ በሸበል በረንታ ወረዳ ጥቅምት 9 ቀን 2018 ዓ.ም ህዝባዊ ውይይት ማካሄዱን ግልጽ አድርጓል። በስብሰባው ለወቅታዊ ሁኔታዎችና የብልጽግናው አገዛዝ በአማራ ህዝብ ላይ እያደረሰ ስላለው አሰቃቂ ጭፍጨፋ መጠነ ሰፊ ውይይት መካሄዱን ምንጮች ተናግረዋል። በተለይም ፋኖ ከማህበረሰቡ ጋር ስላለው ግንኙነት፣ የሎጂስቲክስ አሰባሰቡን በተመለከተ፣ የመልካም አስተዳደር ችግሮችን በተመለከተ፣ የቀበሌ ማህበራዊ ፍትህ አሰራርን በተመለከተም ሰፊ ውይይት ተካሂዷል ነው የተባለው።
በተጨማሪም የ8ኛ በላይ ዘለቀ ክፍለ ጦር አመራሮች በሸበል በረንታ ወረዳ የሚገኘው የሽፈራው ገርባው ብርጌድና የሻለቃ አመራር በድርጅቱ አፋብኃ ቴዎድሮስ የሰጣውን የስራ ኃላፊነት በተሰጣቸው የስራ ዘርፍ ለተከታታይ 4 ቀናት በመገምገም ጥቅምት 10 ቀን 2018 ዓ.ም ከፋኖ አባላት ጋር ሰፋ ያለ ውይይት አካሂደውበታል ተብሏል። በተካሄደው በዚሁ ውይይት መድረክ ለሽፈራው ብርጌድ ቃል ኪዳኑ ባልና ውባንተ ተገኙ ሻለቃ አመራርና አባላት በክፍለ ጦር ፖለቲካ ዘርፍ ኃላፊ የፖለቲካ ግንባታ ተሰጥቷል ነው የተባለው። የውይይት መድረኩን የመራው የክፍለ ጦር አመራሮች በአጠቃላይ ስለ ትግላቸው ወቅታዊ ሁኔታ በተመለከተ ለብርጌድ አባላቶችና አመራሮች፣ ለሻለቃ አመራሮችና አባላት ሰፋ ያለ ትምህርት ተሰጥቷል ተብሏል። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እጃዊ መተከል 4ኛ ክፍለ ጦር ለተከታታይ 6 ወራት ያሰለጠናቸውን 3ኛ ዙር የኮማንዶና የእግረኛ ሰራዊት አባላት ማስመረቁን አስታወቀ። ክፍለ ጦሩ ባወጣው መረጃው የክፍለ ጦሩ ልዩ ተወርዋሪ ስንጥቅ ሻለቃ 2 ጊዜ ያስመረቀ ሲሆን አሁን ደግሞ ለ3ኛ ጊዜ በረሃው ዳኛ የሚል ስያሜ የተሰጣቸው ያሳምነው ኮር ልዩ የኮማንዶና የእግረኛ ሰራዊቶች ማስመረቅ ተችሏል ብሏል። የክፍለ ጦሩ ወታደራዊና ፖለቲካዊ አመራሮች በህዝባዊ አብዮት የተቀጣጠለውን የአማራን የህልውና ትግል ከጊዜ ወደ ጊዜ ዘመነ በመምጣት ዘመናዊ የጦር መሳሪያ ማርከው በመታጠቅ ወታደራዊ ሳይንስና ጥበብ የተላበሱ የእሳት ነበልባል ወጣቶችን እያፈራ ይገኛል ብለዋል። በማዕከል ምጃዊ መተከል 4ኛ ክፍለ ጦር በስነ ልቦናና በአካል ብቃት የተገነቡ በተለይም አማራዊ ሴት የተላበሱ የምንጊዜም የቁርጥ ቀን የሆኑ አይበገሬ የፋኖ ኃይሎች ከክፍለ ጦር እስከ ብርጌዶች ድረስ በበቂ ሁኔታ አሰልጥኖ አስመርቋል ብለዋል። አማራ ሀገራዊ ሁለንተና የተሳትፎ እንዲረጋገጥና በህይወት የመኖር መብቱ እንዲጠበቅለት ከተፈለገም ፋኖነት መተኪያ የሌለው ዘላለማዊ የማንነትና የነጻነት ተምሳሌት ስለመሆኑም በዕለቱ ተመላክቷል። በድሬዳዋ ደወሌ ባቡር ጣቢያ በደረሰ አደጋ ከ14 ያላነሱ ሰዎች ህይወታቸው ማለፉ ተመላከተም። መነሻውን ከደወሌ ባቡር ጣቢያ አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡር ትናንት ሌሊት 8 ሰዓት አካባቢ በሶማሌ ክልል ሺኒሌ ወረዳ በደረሰበት አደጋ የ14 ሰዎች ህይወት ወዲያውን ማለፉ ተመላክቷል። በአደጋው 29 ሰዎች ላይ ደግሞ ከባድ እስከ ቀላል ጉዳት መድረሱን የሺኒሌ ወረዳ አስተዳደር ማስታወቁን ድሬ ቴሌቪዥን ዘግቧል። ጉዳት የደረሰባቸው ሰዎች በሺኒሌ ሆስፒታል የህክምና እርዳታ በማግኘት ላይ ይገኛሉ የተባለም ሲሆን የአደጋው መንስኤ እየተጣራ እንደሚገኝ ነው የተመላከተው። የዓለም የምግብ ፕሮግራም በኢትዮጵያ ከ1.5 ሚሊዮን በላይ አርሶ አደሮችና አርብቶ አደሮችን እየረዳሁ ነው ሲል አስታወቀ። በኢትዮጵያ ከ1.5 ሚሊዮን በላይ የሚሆኑ አርሶ አደሮችና አርብቶ አደሮችን በምርጥ ዘር ግብዓት በማቅረብ ግብርና ቁሳቁስ በገንዘብ ድጋፍ የገበያ ትስስር በመፍጠርና በሰብል እንዲሁም በእንስሳት ኢንሹራንስ እየረዳ እንደሚገኝ የዓለም የምግብ ፕሮግራም አስታውቋል። ይህ የተገለጸው ጥቅምት 11 ቀን 2018 ዓ.ም የግብርና ሚኒስቴር ከፋኦና ከሌሎች አጋር አካላት ጋር በመተባበር እጅ ለእጅ ለተሻለ ስርዓተ ምግብ ለተሻለ ህይወት በሚል መሪ ሀሳብ የዓለም የምግብ ቀንን በአዲስ አበባ በስካይላይት ሆቴል ባከበረበት ወቅት ነው። በአካባቢው መርሃ ግብሩ ላይ ንግግር ያደረጉት የዓለም ባንክ የምግብ ፕሮግራም የኢትዮጵያ ተወካይ ሙቲን ታምባይ ተቋማቸው በኢትዮጵያ ከ1.5 ሚሊዮን በላይ አርሶ አደሮችንና አርብቶ አደሮችን በተለያዩ ሁኔታዎች ውስጥ እየረዳ መሆኑን እወቁልን ብለዋል። ካለፈው ጥር ወር ጀምሮ በ5 ክልሎች 47 ሺህ የሚደርሱ አርሶ አደሮችን 30 ሺህ ሄክታር እያለሙ መሆናቸውን የተናገሩት ሙቲንታ ከዚህ ውስጥ ከ10 ሺህ በላይ የሚሆነው በመስኖ እየለማ መሆኑን ነው ያመላከቱትም። ክቡራን የአምዛራ ሚዲያ ቤተሰቦች ለአሁኑ በዚህ እናበቃለን። ጤና ይስጥልን።